ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት በዋነኝነት የምንመለከተው እንግዲህ የመሃል ተከላካይ ስፍራውን ይሆናል። በዚህ ሰዓት እንግዲህ በቀጣይ አመት የትኛው የመሃል ተከላካይ ስፍራ ተጫዋች በሊቨርፑል ይቆያል የሚለው ነገር እንግዲህ በእርግጠኝነት የተረጋገጠ ነገር የለም ከቨርጂል ቫን ዳይክ ውጪና ከተለያዩ ተጫዋቾች ጋር ስሙ የተያዘ ይገኛል። እንደዚሁም ደግሞ ከሊቨርፑል የሚወጡ ተጫዋቾች አሉ እየተባሉ ነው የሚገኙትና ይሄን በዋነኝነት የምንመለከት ይሆናል። በተጨማሪም እንግዲህ ሊቨርፑል አንድ 17 አመት ወጣት ተጫዋች ለማስፈረም ጥረት እያደረገ ይገኛል። እነዚህን የምንመለከታቸው ጉዳዮች ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ በቀጣይ አመት ሊቨርፑል የትኛው የመሃል ተከላካይ ስፍራ ጥምረት እንዲኖረው ትፈልጋላችሁ ወይም ደግሞ ከቨርጂል ቫን ዳይክ ውጪ ሶስቱም ቦታ በማን እንዲሸፈን ትፈልጋላችሁ የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ሊቨርፑል አንድ ወጣት ተጫዋች ለማስፈረም ጥረት እያደረገ ይገኛል። ይህንንም ዘገባ ይዞልን የወጣው እንግዲህ ዴቪድ ኦኮፕ ነው። እንደ ዴቪድ ኦኮፕ ዘገባ ከሆነ እንግዲህ ሊቨርፑሎች የሳልፎርድ ሲቲ ተጫዋች የሆነውን ዊሊያም ራይትን ለማስፈረም ጥረት እያደረጉ ይገኛል እያለን ነው። ይህ ተጫዋች እንግዲህ ገና 17 አመቱ ነው። ነገር ግን በ17 አመቱ እንግዲህ በአካዳሚም ሪዘርቭ ቲም ውስጥም እንግዲህ ባለፈው ሲዝን በ2024-25 ሲዝን 40 ግቦችን ማስቆጠር ችሏል። እንደዚሁም ደግሞ በወጣትነቱ በ16 አመቱ የሳልፎርድ ሲቲን ዋናው ቲም መጫወት የቻለ ተጫዋች ነው። እንደዚሁም ደግሞ ባለፈው ሲዝን እንግዲህ ማንቸስተር ሲቲ ከሳልፎርድ ሲቲ ጋር ባደረጉት ጨዋታ ይህ ተጫዋች ተቀይሮ በመግባት ጨዋታ ማድረግ ይችላል ገና በ16 አመቱ ማለት ነው። በጣም ብዙ ተስፋ የተጣለበት ተጫዋች ነው። ሊቨርፑሎችም እንግዲህ ይህን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም ማንቸስተር ሲቲም አርሰናልም ይህን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ደግሞ ሊቨርፑል የተሻለ ቦታ ላይ ነው የሚገኘው። ጥያቄም አቅርበዋል ነው እየተባለ የሚገኘው። ከተጫዋቹ ጋርም ንግግር አድርጓል እየተባለ ይገኛል እና ይህን ተጫዋች ወደ ሊቨርፑል ከቀላቀሉ እንግዲህ ለወደፊቱ በጣም ትልቅ ተስፋ የተጣለበት ተጫዋች ነው። ሊቨርፑሎች እንግዲህ በተለይ ደግሞ እንግሊዝ ከአውሮፓ ህብረት ከወጣች ጀምሮ እንግዲህ ወጣት ተጫዋቾችን ማስፈረም በጣም እንደ ትልቅ ስራ ይዘውታልና የተለያዩ ተጫዋቾችን ወደ ሊቨርፑል እያመጡ ነው ያሉት። ይህም ተጫዋች እንግዲህ አንዱ የዛ ሲስተም አካል ይሆናል ተብሎ ነው የሚጠበቀውና ለወደፊቱ እንግዲህ ትልቅ ተጫዋች ይሆናል ተብሎ ትልቅ ተስፋ ተጥሎበታልና በቅርቡም ሊቨርፑሎች የዚህን ዝውውር ጉዳይ እንግዲህ ሊጨርሱ የሚችሉበት ቻንስ አለ። ስለዚህ ይሄን ነገር እንግዲህ በትኩረት መከታተል ያስፈልገናል። በቀጣይ የምንመለከተው ጉዳይ ደግሞ በዋነኝነት የመሃል ተከላካይ ስፍራውን ይሆናል። ሊቨርፑል በዚህ ሰዓት እንግዲህ አራት ተጫዋቾች አሉት መሃል ተከላካይ ቦታ ላይ የሚጫወቱ ቨርጂል ቫን ዳይክ፣ ኮናቴ፣ ጆ ጎሜዝ እንደዚሁም ደግሞ ጀራል ኳንዛ ናቸው። ነገር ግን ከነዚህ ከአራት ተጫዋቾች መካከል እንግዲህ በቀጣይ አመት በእርግጠኝነት የምናየው ቨርጂል ቫን ዳይክ ነው። ከሱ ውጪ ያሉትን ሶስቱን ተጫዋቾች ግን እስካሁን ድረስ የተረጋገጠ ነገር አይደለም ይያለው። ምክንያቱም እንግዲህ በቅርቡ የወጡ ዘገባዎችን ከተመለከትን እነ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርስቲን የተለያዩ ዘገባዎች እንደዘገቡት ከሆነ ጀራል ኳንዛ ወደ ባየር ሊቨርኩሰን ሊቀላቀል ከጫፍ ደርሷል ነው እየተባለ የሚገኘው። እንደውም ትራንትና ፋብሪዚዮ ሮማኖ እንደተናገረው ከሆነ በ24 ሰዓት ወይም ደግሞ በ48 ሰዓት ውስጥ ጀራል ኳንዛ የባየር ሊቨርኩሰን ተጫዋች ይሆናል ተብሎ ሲነገር ነበር። እንደዚሁም ደግሞ ጆ ጎሜዝ ራሱ ከሊቨርፑል ሊለቅ የሚችልበት ቻንስ አለ ሲባል ነበር። ከተለያዩ ክለቦች እሱን ለማስፈረም ራሱ ፍላጎት እንዳላቸው ሲነገር ነበር። በተለይ የፕሪሚየር ሊጉን ብቻ እንኳን ከተመለከተን ወደ 7 ክለቦች ይህን ተጫዋች ማስፈረም ይፈልጋሉ። እንደዚሁም ደግሞ የኢብራሂሞ ኮናቴ ጉዳይ ራሱ እስካሁን ድረስ የተፈታ ነገር አይደለም ያለው። ሊቨርፑሎች እንግዲህ ድርድር እያካሄዱን ያሉት ከዚህ ተጫዋች ጋር ነገር ግን እስካሁን ድረስ እርግጠኛ አይደሉም በሊቨርፑል ይቆያል ወይስ አይቆይም የሚለውን ጉዳይና በዚህ ምክንያትም እንግዲህ ምናልባት እነዚህ ተጫዋቾች ከሊቨርፑል የሚለቁ ከሆነ ሌሎች ተጫዋቾች ለማምጣት ፍላጎት እንዳላቸው ሲነገር ነበር። በተለይ ደግሞ ዘ ታይምስ ላይ ፖል ጆይስ እንደዘገበው ከሆነ ምናልባት ጀራል ኳንዛ ከሊቨርፑል የሚለቅ ከሆነ ማርክ ጉይን ለማስፈረም ፍላጎት አላቸው ሲባል ነበር። እንግዲህ ያ ነገር በጥቂት ቀናቶች ውስጥ ትናንትናና ከትናንትና ወዲያ በሰፊው ሲነገር የነበረ ጉዳይ ነው። እናም ፋብሪዚዮ ሮማኖ እንደተናገረው በ24 እስከ 48 ሰዓት ባለው ጊዜ ውስጥ እንግዲህ ጀራል ኳንዛ የባየር ሊቨርኩሰን ተጫዋች የሚሆን ከሆነ ሊቨርፑሎች ማርክ ጉይን ለማስፈረም እንግዲህ በፍጥነት ሊራመዱ ይችላሉ ወይም የክሪስታል ፓላስን በርም ሊያንኳኩ የሚችሉበት ቻንስ አለ እየተባለ ነው የሚገኘው እና ማርክ ጉይም ደግሞ ለሊቨርፑል ከጀራል ኳንዛ የተሻለ አበርክቶት መስጠት የሚችል ተጫዋች ነው። አምበል ነው የክሪስታል ፓላስ እንደምናውቀው ያንን የአምበልነት ሚናውን ራሱ ይዞ ሊመጣ ይችላል የሊደርነት ሚናውን። በተጨማሪም ደግሞ ከጀራል ኳንዛ የተሻለ ልምድም ስላለው ለሊቨርፑል እንግዲህ አፕግሬድ ሆኖ መምጣት የሚችልበት ቻንስ አለ። ሌላኛው ተጫዋች ደግሞ ኢብራሂሞ ኮናቴ ነው። ኢብራሂሞ ኮናቴ
ኮናቴ እንደሚታወቀው እንግዲህ በዚህ ሰዓት ላይ በሊቨርፑል የሚያቆየው የአንድ አመት ኮንትራት ብቻ ነው የሚገኙና ቀጣይ 2026 ላይ ከሊቨርፑል የመልቀቅ ቻንስ አለው። ከዚህ በፊትም እንግዲህ የተለያዩ ዘገቦች እንደዘገቡት ከሆነ በተለይ ደግሞ ማርካ እንደዘገበው ከሆነ ሪያል ማድሪዶች እንግዲህ ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ነው የሚገኘው። የሚያስፈረም የሚፈልጉት ግን በዚህ የክረምት የዝውውር መስኮት ሳይሆን በቀጣይ የክረምት የዝውውር መስኮት በነፃ ልክ እንደ ትሬንት አሌክሳንደር አርኖልድ መውሰድ ይፈልጋሉ እየተባለ ነው የሚገኘውና ካች ኦፍ ሳይድም ይዞት በወጣው ዘገባ እንግዲህ ሊቨርፑሎችም እንደዚህ አይነት ነገር ሀፕን እንዲያደርግ አይፈልግም። በትሬንት አሌክሳንደር አርኖልድ በሰራው ነገር ደስተኛም አይደሉምና ከዚህ በኋላ ተጫዋቾችም እንደዚሁ ኮንትራታቸውን ጨርሰው በነፃ እንዲወጡ አይፈልጉምና መውጣትም ካለበት አሁን ነው መውጣት አለበት እያሉ ይገኛሉ። ነገር ግን ቅድሚያ የሚሰጡት እሱን ማስፈረም ነው። ኮንትራቱን ማደስ ይፈልጋሉ። ነገር ግን ደግሞ ኮንትራቱን ማደስ የማይፈልግ ከሆነ ግን በዚህ የክረምት የዝውውር መስኮት ይህንን ተጫዋች ለመሸጥ ፈቃደኛ ናቸው ነው ያሉ የሚገኙት። በዚህ ሰዓት እንግዲህ ይህን ተጫዋች ለማስፈረም የተለያዩ ክለቦች ፍላጎት አላቸው። አንደኛው ክለብ ደግሞ የሳውዲ ክለብ የሆነው አልሂላል ነው። አልሂላሎች እንግዲህ ኮናቴን ማስፈረም ይፈልጋሉ፣ ተከላካይ ስፍራውን ማጠናከር ይፈልጋሉ እየተባለ ይገኛል። ሌላኛው ክለብ ደግሞ ባየር ሙኒክ ነው። ባየር ሙኒክም እንግዲህ ኪምን ካስፈረሙ በኋላ ከኪም ጋር ብዙ ጥሩ የሚባልን ጊዜን ማሳለፍ አልቻለም። የተጠበቀውን ያህል እንቅስቃሴ እያደረገ አይደለም የሚገኙና የሱም ቦታ ለመተካት ኢብራሂም ኮናቴን ይፈልጋሉ እየተባለ ይገኛል። በተጨማሪም ፒኤስጂዎችም ይፈልጉታል። ፒኤስጂዎች ደግሞ ለማርኪው ተተኪ ማድረግ ይፈልጋሉ። ማርኪው እድሜው እየገፋ ነው የሚገኙና የፒኤስጂን ተከላካይ ስፍራ ለማጠናከር ደግሞ አንደኛው እና ቅድሚያ የሚሰጡት ኢብራሂም ኮናቴን ማስፈረም ነው እያሉ ይገኛሉ። ከዚህ ተጫዋች ጋር እንግዲህ ስማቸው መያዝ ከጀመረ ትንሽ ሰንበት ብሏል። ሌላኛው ክለብ ደግሞ ሪያል ማድሪዶች ናቸው። ነገር ግን ሪያል ማድሪዶች በዚህ የክረምት የዝውውር መስኮት ማስፈረም ይፈልጋሉ የሚለው ነገር በጣም ትልቅ ጥያቄ ነው። ቀደም ካች ኦፍ ሳይድ እንደዘገበው ከሆነ እንግዲህ በቀጣይ አመት በነፃ ነው ማስፈረም የሚፈልጉት። ነገር ግን ደግሞ አሁንም ሌላ ክለብ መጥቶ እሱን ለማስፈረም ፍላጎት የሚያሳይ ከሆነ ምናልባት ለምሳሌ አሁን ፒኤስጂዎች ይህን ተጫዋች ዘንድ በዚህ የክረምት የዝውውር መስኮት ማስፈረም እንፈልጋለን ብለን የሚወጡ ከሆነ እንግዲህ ሪያል ማድሪዶች እንዳይቀደሙ በሚል ምናልባት ይህን ተጫዋች በዚህ የክረምት የዝውውር መስኮት ለማስፈረም ጥረት ሊያደርጉ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። እና ካች ኦፍ ሳይድ አይዞ በዘገበው መሰረት እንግዲህ ምናልባት እነዚህ ክለቦች ለማስፈረም የሚመጡ ከሆነ ሊቨርፑሎች ከዚህ ተጫዋች ከ50 እስከ 60 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ከዚህ የበለጠም ሂሳብ ሊጠይቁ የሚችሉበት ቻንስ አለ። በተለይ ደግሞ ፖል ጆይስ ማርክ ጉዬ ላይ በሰራው ዘገባ መሰረት ምናልባት ክሪስታል ፓላሶች ከማርክ ጉዬ እስከ 45 ሚሊዮን ፓውንድ ድረስ ይፈልጋሉ ሲል ነበርና 45 ሚሊዮን ፓውንድ ማለት ደግሞ ወደ 50 ምናምን ዩሮ የሚጠጋ ገንዘብ ነውና ኢብራሂም ኮናቴንና ማርክ ጉዬን በተመሳሳይ ገንዘብ ማሰብ ትንሽ ከበድ ሊል ይችላል። ምናልባትም እንግዲህ ሊቨርፑሎች ከዚህ ተጫዋች ከ50 እስከ 60 ሚሊዮን ፓውንድ በፓውንድ ብቻ ከወሰድ ነው ሊፈልጉ የሚችሉበት ቻንስ አለ ብዬ ነው የማስበው። በዚህ ሰዓት እንግዲህ ድርድሩ እየተካሄደ ነው ያለው። ድርድሩ ምን ያህል ሰምሯል የሚለው ነገር እስካሁን ድረስ አላወቅንም። ነገር ግን ደግሞ ከዚህ በፊት በወጡ ዘገባዎች መሰረት በተለይ ካች ኦፍ ሳይድ ይዞት በወጣው ዘገባ መሰረት ኢብራሂም ኮናቴ በሳምንት 200,000 ፓውንድ እንዲከፈሉ ይፈልጋል የሚሉ መረጃዎች ሲወጡ ነበር። ነገር ግን እሱ ከዛ በኋላ ወጥቶ አስተባብሎታል። እኔ ይሄንን እፈልጋለሁ ብዬ የተናገርኩት ነገር የለም፣ ነገር ግን ድርድሮች እየተካሄዱ ነው ያሉት። እነሱ አቀረቡልኝ ፕሮፖዛል፣ እኔ ደግሞ ያንን ነገር አልተቀበልኩትም ወይም እኔ የምፈልገውን ያህል አልሆነም። ስለዚህም ጥያቄውን ውድቅ አድርጌያለሁ። ነገር ግን አሁንም ድረስ ድርድሮች እየተካሄዱ ይገኛሉ ብሎ ነበርና ወዴት እየሄደ እንዳለ እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ደግሞ አሁን ላይ እንግዲህ አሲም ራዚም ኒውስ እንደዘገበው ከሆነ እንግዲህ ምናልባት ሊቨርፑሎች እንግዲህ ኢብራሂም ኮናቴን የሚያወጡ ከሆነ ለሱ ተተኪ ተጫዋች እየተመለከቱ ይገኛል እያለ ነው። ይህ ተጫዋች ደግሞ ኦስማን ዲዮሜንዴ ነው። ይህ ተጫዋች እንግዲህ በዚህ ሰዓት ለስፖርቲንግ ሊዝበን ነው እየተጫወተ የሚገኘው። ገና ወጣት የሚባል ተጫዋች ነው። ገና 21 አመቱ ላይ የሚገኝ ነውና ለወደፊቱ እንግዲህ ብዙ ተስፋ የተጣለበት ተጫዋች ነው። እንግዲህ ከዚህ በፊት በሰራውላችሁ ዘገባ መሰረት በተለይ ደግሞ ፖል ጆይስ እንደዘገበው ከሆነ እንግዲህ ሊቨርፑሎች ማርክ ጉዬን ማስፈረም ይፈልጋሉ ብሎ ነበርና አያይዞ ምንድነው ያለው? ክሪስታል ፓላሶች እንግዲህ ማርክ ጉዬን የሚሸጡት ከሆነ መጀመሪያ እሱን የሚተካ ተጫዋች ማምጣት ይፈልጋሉ ብሏልና እነሱም ምርጫም ያደረጉት አንደኛው ተጫዋች ኦስማን ዲዮሜንዴ ነው። ኦስማን ዲዮሜንዴን ከስፖርቲንግ ሊዝበን የሚያስፈርሙት ከሆነ ማርክ ጉዬን ለሊቨርፑል ሊለቁት ይችላሉ እየተባለ ይገኝ ነበርና አሁን ላይ በወጡ ዘገባዎች መሰረት ደግሞ ሊቨርፑሎች ኦስማን ዲዮሜንዴን የኢብራሂም ኮናቴ ተተኪ ማድረግ ይፈልጋሉ እያለን ይገኛልና ምናልባት እንግዲህ ሊቨርፑሎች በዚህ የዝውውር መስኮት ከሁለት አንዱን ሊያገኙ የሚችሉበት ቻንስ በጣም ሰፊ ሊሆን ይችላል። ወይም ደግሞ አንዱን ካገኙ አንዱን ላያገኙ የሚችሉበት ቻንስ ሊኖር ይችላል። በተለይ ደግሞ ቅድም እንደነገርኳችሁ ክሪስታል ፓላሶች የማርክ ጉዬ ተተኪ ማድረግ ስለሚፈልጉ ማለት ነው። በእርግጥ ይህ ተጫዋች እንግዲህ በዚህ ሰዓት ላይ ከ50 እስከ 60 ሚሊዮን ፓውንድ ድረስ ነው የሚገመተውና ክሪስታል ፓላሶች ይህን ያህል ገንዘብ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነውና ምናልባት እንግዲህ ተጫዋቹ ተወዶባቸው ፊታቸውን የሚያዞሩ ከሆነ ምናልባት ሊቨርፑሎች እንግዲህ ሁለቱንም ተጫዋች ሊያገኙ የሚችሉበት ቻንስ አለ። ስለዚህ በቀጣይ አመት እንግዲህ ሊቨርፑል ምናልባት
ቨርጂል ቫን ዳይክ ማርክ ጉዬ ኡስማን ዲዮመንዲ እንደዚሁም ደግሞ ጆ ጎሜዝን ይዞ ሊገባ የሚችልበት ቻንስ አለና ሊቨርፑሎች እንግዲህ በዚህ ሰዓት ላይ ሁለቱንም እየፈለጉ ይገኛሉ ኡስማን ዲዮመንዲ የኢብራሂም ኮናቴ ተተኪ እንደዚሁም ደግሞ ማርክ ጉዬ ደግሞ የጃራል ኳንዛ ተተኪ ማድረግ ይፈልጋሉ እየተባለ ይገኛል ስለዚህ ሊቨርፑሎች በክረምት የዝውውር መስኮት ኢብራሂም ኮናቴና ጃራል ኳንዛን የሚያጡ ከሆነ ምናልባት በዲዮመንዲና በጉዬ ሊተኳቸው ይችላሉ እንደዛም ሆኖ ግን የጆ ጎሜዝ ጉዳይ ደግሞ እስካሁን ድረስ አልተፈታም በሊቨርፑል ይቆያል ወይስ ይሄዳል የሚለው ነገር እንግዲህ የተረጋገጠ ነገር አይደለም ቢቆይ ጥሩ ነው ሁሉንም ባንዴ መቀየር ጥሩ ስላልሆነ ማለት ነው ቢያንስ አንድ ቋሚ ነገር ያስፈልጋል ከቨርጂል ቫን ዳይክ ውጪ ማለት ነውና ቨርጂል ቫን ዳይክና ጆ ጎሜዝ ከዛ በኋላ ሁለት አዲስ ተጫዋቾች ቢመጡም ያን ያህል ችግር ላይ ኖር ይችላል በርግጥ ደግሞ ጆ ጎሜዝ ደግሞ ጉዳቶች በጣም ያስቸገሩት ይገኛል መጀመሪያ ላይ ነው ምርጫ የነበረው ቢያንስ ጆ ጎሜዝ ተሽጦ ጃራል ኳንዛ በሊቨርፑል እንዲቆይ ማድረግ ነበር ነገር ግን ደግሞ ጃራል ኳንዛ በዚህ ሰዓት እንግዲህ ወደ ባየር ሊቨርኩሰን ለመሄድ በጣም ተቃርቧልና ስለዚህ ያለው አማራጭ ምንድነው ጃራል ኳንዛ ከወጣ ኢብራሂም ኮናቴ የሚወጣ ከሆነ ጆ ጎሜዝን ማስቀረት ነው ነገር ግን ደግሞ ኢብራሂም ኮናቴ ኮንትራቱን የሚያድስ ከሆነ ከጆ ጎሜዝ ጋር ቢለያዩም ያን ያህል ችግር ላይኖረው ይችላል ምክንያቱም ደግሞ ጉዳቶች ተደጋጋሚ ስለሚያጋጥሙት ማለት ነውና በተጨማሪም ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች ለሶስት ተጫዋች እስከ 185 ሚሊዮን ፓውንድ ድረስ እያወጡ ነው የሚገኙትና የተለያዩ ተጫዋቾችን ሸጠው ያንን ነገር ከቨር ማድረግ መቻል አለባቸው አንደኛው የተሸጠው ኬቪን ኬለር ነው በ18 ሚሊዮን ፓውንድ አዶንስን ጨምሮ ሌላኛው ተጫዋች እየሆነ ያለው ደግሞ ጃራል ኳንዛ ነው ከዛ በኋላ እንግዲህ ጆ ጎሜዝም ራሱ የሆነ ያህል ሂሳብ ማግኘታቸው አይቀርም እንሱም በመሸጥና በእንደዚህ ያደረጉ እንግዲህ ያንን ነገር ከቨር ለማድረግ ጥረት የሚያደርጉ ይሆናል ተብሎ ነው የሚጠበቀውና የሊቨርፑል እንግዲህ በዚህ ሰዓት ላይ የተለያዩ ተጫዋቾች ይወጣሉ ተብሎ ነው የሚጠበቀው ብዙ ተጫዋቾች ሊወጡ የሚችሉበት ቻንስ አለ በተለይ ደግሞ እነዚህ ከአካዳሚ ያደጉ ብዙ የመጫወቻ እድል ያላገኙ ተጫዋቾች በዚህ የክረምት ዝውውር መስኮት ይለቃሉ ተብሎ ነው የሚጠበቀውና ከነዚህ ተጫዋቾች ደግሞ ንጹህ ትርፍ ነው የሚገኘው ስለዚህ እንግዲህ ሊቨርፑሎች ለዝውውር የሚያወጡትን ወጪ እነዚህን ተጫዋቾች በመሸጥ ከቨር ያደርጋል ተብሎ ነው የሚጠበቀው ሊቨርፑሎች ደግሞ ከዚህ በፊትም እንደተመለከትናቸው ወጣት ተጫዋቾችን የአካዳሚ ተጫዋቾችን በመሸጥ በጣም የተካኑ ናቸው እና ወጪዎቹን ከቨር ያደርጋሉ ተብሎ ይጠበቃል ና በአጠቃላይ እንግዲህ በቀጣይ አመት ሊቨርፑል ይዞት የሚገባው የመሃል ተከላካይ ስፍራ ተጫዋቾች እንግዲህ በጣም አጓጉ ነው የሆኑ የሚገኙት በእናንተ ግምትስ የትኛው የመሃል ተከላካይ ስፍራ ተጫዋች ወደ ሊቨርፑል ይመጣል የትኛውስ ከሊቨርፑል ይለቃል የሚለውን እንዳለ ግምታችሁን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ እኔ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በቀጣይ እስከምንገናኝ ቻው